ሰላም የተከበራችሁ የተወደዳችሁ የኪዩር ቻናል ተከታታዮች ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? እንደኔ ሰላም ያለሁት እናንተውን ሰላም እንደሆናችሁ በምንድን ነው የምባለው? ባልሙሉ ተስፋ ነኝ ነው የምባለው። እና ዛሬ የመጣሁት ደግሞ አሳ ነው የምንሰራው ማለት ነው። የዛሬ ይዤ የመጣሁት ቪዲዮ የአሳ አሰራር፣ የአሳ በሩዝ ነጭ ሩዝ እንዴት አድርገን እንሰራ የሚል ነው። እና እንዴት እንደምንሰራ አሳ አብረን እንሰራለን ማለት ነው። እኔ ደግሞ እዚህ አዘጋጅቼ ያለሁ ማለት ነው። አጥቤ ጨርሼ ነው ያዘጋጀሁት ማለት ነው። እንዳያችሁ ነው ውስጥና ውጩ በደንብ ነው ያጠብኩት ማለት ነው። እንዳያችሁ ምንም የለውም ውስጡ ማለት ነው። እና በውጭውን እንደዛ ነው እንዳያችሁ ነው። በጣም ነው ያጠብኩት ማለት ነው። በደንብ ነው ያጠብኩት በጨውና በሌሞን አድርገን ነው ያጠብኩት ማለት ነው። እዚህ ላይ ደግሞ ቅመም ከሁሉም አይነት ቅመም ነው ያለው ማለት ነው። እና ጨውን አለው ማለት ነው። ጨው ነው የምባለው? አው ጨው ነው የምባለው። እና እንዴት እንደምንሰራ አብረን እንሰራለን ማለት ነው። እና እዚህ ላይ ከሁሉም አይነት ባህራት ነው ያደረኩት ማለት ነው። ጨው ነው ያደረኩት። እና እዛ ላይ አሁን የለከኩ ነው ማለት ነው። ያማሳሰልኩ ነው በለው ወይስ የለከኩ ነው? እና አሁን የለከኩ ነው አሳው ማለት ነው። ባህራት በደንብ መልክ ያለብን ማለት ነው። እና እዚህ ላይ የለከኩ ነው ከሁሉ አይነት ባህራት ማለት ነው። እንደዛ አሁን የለከኩ ነው። ወይኔ የለከኩ ነው እንበለው። ወይኔ በላቸው። እኔ ምን አድርግ ቤተሰቦቼ አማርኛም ብያለኝ ነው። እኔ እንዴት አድርገ ነው መናገር የምችለው? እንዴት አድርገ ነው የምችለው? እኔ አላቅም። እና ቤተሰቦቼ እና እንደዛ አድርገ በደንብ ለኪዬ እንደዛ አደረኩት ማለት ነው። አሁን ምንድን ነው ሌሞን ነው የምናደርገው ማለት ነው። ሌሞን ምክንያቱም አረቦች ምንድን ነው የምፈልጉ ሌሞን ሐመዝ የመዝሉ ሐመዝ ያኒ ሞጫጭ ነገር እንዲሆን ነው የምፈልጉ አረቦች ማለት ነው። እና ለዛ ነው ሌሞን ያደረኩት ማለት ነው። እና እንደዛ አድርጌ ሌሞን ቅመም ሁሉ አይነት ያደረኩ ማለት ነው። ይሄ ደግሞ ዱቄት ነው እና ዱቄት ለምን ያስፈልጋል መሰላችሁ? በጣም ምርጥ ነው ዱቄት ማለት ነው። ማለቴ ከፈለጋችሁ በቅመም ብቻ መቅለው አሳው ከፈለጋችሁ ትችላላችሁ ማለት ነው። በቅመም ብቻ ቡድን ዱቄት ማለት ነው። ቡድን ዱቄት መቅለው ትችላላችሁ፣ ግን ዱቄት ነው ጥሩ ማለት ነው። ለምን ካላችሁ አሳው ወደ ዘይት ስታስገቡ ማለት ነው ይለያል፣ ይፈረከታታል። ወይኔ በላችሁ ይሰባበራል ማለት ነው። አሳው ወደ ዘይት ካደረጋችሁ ይሰባበራል። እና ዱቄት አድርገን ከገለነው ግን ጥሩ ይሆናል ማለት ነው። አይሰባበርም እና ምርጥ ይሆናል። አይሰባበርም ማለት ነው። እና ለዛ ነው ዱቄት የሚጠቅመን ማለት ነው። ዱቄት እኔ ግን ዱቄት ነው የምጠቀመው ማለት ነው። ምክንያቱም እንዳይሰባበረኝ ዘይት ላይ ሲያስገባ አሳው እንዳይሰባበረኝ ብዬ ዱቄት ነው የምጠቀመው ማለት ነው። ልክ እንደ ብርስቱ ማለት ነው። ብርስቱ መቼም ዱቄት አድርገን ነው የምንቀለው ማለት ነው። እና ልክ እንደዛ ግን እናንተ ካለ ዱቄቱን አሳው መቅለው ትችላላችሁ ማለት ነው። እኔ ግን ማለት ነው ዛሬ አማርኛ በደንብ መናገር አለብን ብዬ ነው የመጣሁት፣ ግን ብያለኝ ነው። እና እዚህ ላይ ጨረስኩ ማለት ነው።
እንዳያችሁ ነው አሳው ማለት ነው። እዚህ ላይ ደግሞ ለሩዝ ነጭ የሚሆን ነው የሰራሁት ያለሁት ማለት ነው። እኔ መቼም ሁሉም ቤት አንድ አይደለም አሰራሩ ማለት ነው። እኔ ይሄ ሽጉርት ነው የቀላለሁት ያለሁት ማለት ነው። ምክንያቱም ሩዙ ነጭ እንዲሆን አልፈልግም። እኔ ትንሽ ቡኒ እንዲሆን ነው የምፈልገው ማለት ነው። ለዛ ነው ሽጉርት የቀላለሁት ያለሁት በዘይት ማለት ነው። ግን ካልፈለጋችሁ እናንተ ሩዝ ነጭ ዘይትና ጨው አድርጋችሁ መስራት ትችላላችሁ ማለት ነው። እኔ ግን ቡን እንዲሆን ሩዙ ነው ያቆላለሁት ያለሁት ማለት ነው። እና ይሄ በደንብ ማለት እስከሚያርር አላቆላለሁም ማለት ነው። ትንሽ ነው የማቆላለው ቡን እንዲሆንልኝ ማለት ነው። ቡኒ ማለት በደንብ ካቆላለሁት ሽጉርት ካረረው ወደ ሩዝ ነጭ ስለሆነ ጥሩ አይደለም ማለት ነው። ይበየናል፣ ይወጣል ማለት ነው ያረረው እና ሽጉርት ካረረ እና ሩዙ ነጭ ነው እና ይበላሸዋል ማለት ነው። ይበላሸዋል እና ለዛ ነው በደንብ በደንብ አላቆላለውም ማለት ነው። ትንሽ ብቻ ህብሩ ብቻ እስከሚቀይር ሽጉርት ነው እንጂ ብዙ አላቆላለውም ማለት ነው። እና እንደዚህ አድርጌ ያቆላለሁት ነው እና እንዳያችሁ ነው። ግማሽ ማጅ ነው ያስገባሁት እንጂ ምንም አልተጠቀምኩም ማለት ነው። ዘይትና ሽጉርቲ ማጂ አድርጌ ነው የሰራሁት ማለት ነው። እና ዛሬ የምሰራው እኔ አሳና ነጭ ሩዝ ነው የምሰራው ማለት ነው። እና በትግርኛ የትግርኛ አሳ በጻዕዳ ሩዝ ማለት አሳ በጻዕዳ ሩዝ እና ነው የምንሰራው ማለት ነው። ነው ይባላል ነው። እና አሁን ትንሽ ሞያ ያደረኩ ነው፣ ትንሽ ዋተር ያደረኩ ነው ማለት ነው። ወይኔ በላችሁ አማርኛ እየጠፋኝ ነው። የምናድርግ ምን እና እንደዚህ አድርጌ አሁን ውሃ ያደረኩ ነው ቤተሰቦቼ። እና ለምን ሽጉጥ አላቆላለሁም በደንብ እንዳትሉኝ፣ ምክንያቱም እንዳረኛ አልፈለኩም። ካረርማ ሩዙ ይባላሽዋል፣ ነጭ ስለሆነ ሩዙ ይባላሽዋል። እና አሁን ደግሞ ሩዙ አስገባሁት ወደ ብረት ድስቱ ማለት ነው። አሁን ጨው ነው የማድርገው ማለት ነው። ጨው አደረኩት አሁን እና አያችሁ አሁን ሩዙ ማለት ነው። ሽጉርቱ እንዳለው አይመስልም፣ አይበይንም ወይኔ ያላችሁ እና ሰዎች ያው ያያችሁ ነው የሰመክ ማለት ነው ያዘጋጀው። እና በዚህ ላይ ደግሞ ሩዝ እስከሚመስል ማለት ነው። በዚህ ደግሞ አሳው የጠበስኩ ነው የገለሁ ነው የሚባለው ወይስ የጠበስኩ ነው? እና አንድ ነው እና መጀመሪያ ላይ ዘይቱ ንጹህ መሆን አለበት ማለት ነው ቤተሰቦቼ። እና አሁን ንጹህ ዘይት ነው ያደረኩት ማለት ነው። እና እንደዚህ አድርገን የጠበስን ነው የሚባለው መሰለኝ በአማርኛ እኔ ወይኔ በላቸው። እና እንደዛ አድርጌ የጠበስኩ ነው ቤተሰቦቼ። ከዛ አሁን አስወጣለሁ ማለት ነው። እና እንደዛ ሆነዋል፣ በስለዋል ማለት ነው። በደንብ ነው የጠበስኩ ማለት ነው። እና ቤተሰቦቼ የጠበስኩ ነው የሚባለው እኔ አላውቅም።
እንዳትስቁኝ ግን እንደዛ ነው የሚባለው መሰለኝ። እና አሁን ደግሞ የቀረኝ ወደ ዘይት ያደረኩ ነው ማለት ነው። የቀረኝ አሳ ማለት ነው። እንደዛ አድርጌ የጠበስኩ ነው ቤተሰቦች። እና የቅሬታ ለአማርኛ የቅሬታ ያልኩ ነው። የቅሬታ እኔ ምንም ማድረግ አልችልም። እንደዛ ነኝ እኔ እንደዛ ነኝ። እና ቤተሰቦቼ አሁን መጀመሪያ ላይ ያወጣሁት ከዘይቱ አሳው ማለት ነው ወደ ሩዝ ነው የማድርገው፣ ምክንያቱም ደረቅ እንዳይሆንብኝ ማለት ነው። እና ሩዙ ትኩስ ነው እና ይሄ በውጭ ካቆየሁት ደረቅ ይሆናል ማለት ነው። እና ለዛ ነው ወደ ድስቱ ያደረኩት ማለት ነው። እና ቤተሰቦቼ እንደዛ ነው። የምንድን ነው ባለው የፊሽ ነው ባለው ወይስ ሰመክ ነው? ሰመክ በአረበኛ ነው። ገባችሁ? ፊሽ በእንግሊዝ ወይ ጉዴ! እንግሊዘኛ ደግሞ መጣሁት አሁን ማለት ነው። እና አሳ በአማርኛ እና በትግርኛ አንድ ነው መሰለኝ። እና ፊሽ ደግሞ በእንግሊዘኛ ነው። እና አሁን አስወጥቼ ፊሹ ወደ ሩዝ አደረኩት። ከዛ ከሩዙ አስወጥቼ ሩዝ ሊቀርብ ነው ማለት ነው። ሩዝ ሊቀርብ ነው። ምሳህ ጊዜ ሆነዋል ማለት ነው። እና ደግሞ ይሄ የምታዩ ብላክ ማለት ነው የሩዝ ሳይሆን የአሳ ነው ማለት ነው። እና የሩዝ እንዳይመስላችሁ የብላክ ይሄ ነገር ማለት ነው። እና የአሳ ነው እንጂ የሩዝ አይደለም። እና አሁን ያቀረብኩ ነው ቤተሰቦቼ። ደግሞ በአንድ እጅ መቅረጽ በጣም ነው የምከብደው ማለት ነው። ማርያምን እኔ ቪዲዮ ስሰራ ማለት ነው በጣም ነው የምትቸገረው። እኔ አልችልም መቅረጽ። እና እንደኔ የምትቸገሩ አላችሁ ወይስ እኔ ብቻ ነው? እና እናንተ በደንብ የምትቀርጹ ልጆች ግን ማርያምን በወዛችሁ ናችሁ። እኔ አልችልም። እና ካሜራ ማር ምን እንደምናደርግ አላውቅም። ለመዳሜ ካሜራ ማር አድርጋለሁ። ብሩ ደግሞ ከዩቲዩብ ከከፈለኝ ከፍላታለሁ። እንደዛ አይሻልም? ግን ቤተሰቦቼ እንደዛ ይሻላል። እና ቤተሰቦቼ ሩዝ እንደዛ አድርጌ ማለት ነው ጨረስኩ። አሁን ደግሞ አሳው ወደ ሩዝ ያደረኩ ነው ማለት ነው። እና ያያችሁ ነው ግን አሳው ማለት ነው በደንብ ማለት ምንድን ነው ባለው አሳው ጥሩ ነው ማለት ነው ለማለት ነው። እና ጨረስኩ እንደዛ አድርጌ ማለት ነው። አሁን ሐሸው ነው የሰራሁት ማለት ነው። ሐሸው ይባላል በአረበኛ፣ በአማርኛ አላውቅም። ግን ሐሸው ሁላችሁም ታውቃላችሁ አብዛኛው ማለት ነው። እና ከዛ ትንሽ ሩዝ አድርጌ እንደዛ አድርጌ ያማሳሰልኩ ነው ማለት ነው። ምንድን ነው ባለው አላውቅም። እና እንደዛ አድርጌ ሐሸው ላይ ሩዝ ነው ያደረኩት ማለት ነው። እና እንዳያችሁ ነው እንደዛ አድርጌ ጨረስኩ ማለት ነው ቤተሰቦቼ። ዋው አሳ የምትወዱ ሰዎች የት አላችሁ? እኔ አልወድም፣ አሳ አልወድም በጭራሽ ማለት ነው። እና አሳ የምትወዱ የት አላችሁ ነው ብሎ ማለት ነው። ይሄ ይመስላል የዛሬ ምግባችን ማለት ነው። ይሄ ይመስላል የአሳ አሰራር ማለት ነው። የአሳ በሩዝ በነጭ ሩዝ አሰራር ማለት ነው። ይሄ ይመስላል። እና ቤተሰቦቼ የነበረን ቆይታ ለዚህ ይመስላል። የዛሬ ቪዲዮአችን ይሄ ይመስላል። እንደዚህ ቪዲዮ የምትከታተሉ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አባራታችሁኝ
አዲሶች የሆናችሁን ቤተሰብ ሆኖ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ነበራችሁ ደግሞ እንደ ልሙዱ አባራታቱንና ስለምታባራታቱን ደግሞ እናመሰግናለን። እስከ በአዲስ ቪዲዮ እስከምንመጣ መልካም ቆይታ ሆንላችሁ። ባይ ባይ።